ግብር ኩራት ነው ክብር ስንከፍል ግብር። ሰላም ጤና ይስጥልኝ። በገቢዎች ሚኒስቴር መካከለኛ ቁጥር 1 ግብር ከፋዮች ቅርንጫፍ ጽሕፈት ቤት ይፋ የዩቲዩብ ቻናል ተከታታዮች እንደምን ከርማችኋል? እኔ ዘሪሁን ውበቱ እባላለሁ። በቅርንጫፍ ጽሕፈት ቤቱ የታክስ ከፋዮች ትምህርትና መረጃ አቅርቦት ከፍተኛ ባለሙያ ነኝ። ዛሬ ለግብር ከፋዮቻችን ይዤላችሁ የምቀርበው መረጃ በኢትዮጵያ ነዋሪ ያልሆነ ሰው አገልግሎት ቢሸጥላችሁ ወይም ከዛ ሰው ወይም ድርጅት አገልግሎት ብትገዙ ምን አይነት ኃላፊነት አለባችሁ ወይም ተጠያቂነት አለባችሁ የሚለውን የምንመለከት ይሆናል። በኢትዮጵያ ነዋሪ ያልሆነ ሰው ለእናንተ አገልግሎት ሲሸጥ ከሚያገኘው ገቢ ላይ በገቢ ግብር አዋጅ 979/2008 እንደተሻሻለው አንቀጽ 52 ንዑስ አንቀጽ 2 ላይ 15 በመቶ የቴክኒካል አገልግሎት ክፍያ ከሚያገኘው ላይ ግብር የመክፈል ግዴታ ስላለበት ይህንን ደግሞ በእናንተ በኩል ስለሆነ ክፍያውን የሚፈጽመው ከምትፈጽሙለት ክፍያ ላይ 15 በመቶ ቆርጣችሁ በማስቀረት ለግብር ለምከፍሉበት ቅርንጫፍ ጽሕፈት ቤት የመክፈል ግዴታ ይኖርባችኋል ማለት ነው። ይህም በምሳሌ ለመመልከት ብንሞክር ለምሳሌ የአገልግሎት ግዢውን ያካሄድ ነው በ1 ሚሊዮን ብር ቢሆን በ1 ሚሊዮን ብር ቢሆን የ1 ሚሊዮን ብር 15 በመቶ 150 ሺህ ብር ይሆናል። ይህንን 150 ሺህ ብር ለቅርንጫፍ ጽሕፈት ቤታችሁ ግብር ለምከፍሉበት ቅርንጫፍ ጽሕፈት ቤት መታችሁ ማሳወቅና መክፈል ይጠበቅባችኋል ማለት ነው። ይህም የክፍያ ጊዜ የሚሆነው ግብይቱ ከተፈጸመበት ወሩን አካቶ ባሉት 2 ወራት ጊዜ ይሆናል። ለምሳሌ ዛሬ መጋቢት 29 ግብይቱ ተፈጽሞ ከሆነ መጋቢት እንደ 1 ወር ይቆጠርና መጋቢት 29 30 1 ወር ይሆናል። ሌላ ከሚያዝያ 1 እስከ ሚያዝያ 30 ባለው ጊዜ ያለ ቅጣት አገልግሎቱን ከሸጠልን ሰው ቆርጠን ያስቀረነውን ግብር መተን መክፈል ይጠበቅብናል ማለት ነው። እነዚህ አገልግሎቶች ምንድናቸው የሚለውን የገቢ ግብር አዋጅ ማሻሻያው ላይ ተብራርተው ተቀምጠዋል። የቴክኒክ አገልግሎት ማለት ምን ማለት ነው ለሚለው የቴክኒክ የአስተዳደር ወይም የምክር አገልግሎት ባህሪ ያላቸውን አገልግሎቶች የሚያካትት ሲሆን የሚከተሉትን ይጨምራል በማለት እነዚህን ይዘረዝራል። 1 የሂሳብ አያያዝ፣ የኦዲት፣ የኢኮኖሚና ኢንቨስትመንት፣ የፋይናንስ፣ የህግ፣ የአስተዳደር፣ የኢንጂነሪንግ፣ የአርኪቴክቸር፣ የቅየሳ፣ የኢንፎርሜሽን ቴክኖሎጂ፣ ማህበራዊ ጉዳይ ወይም በሌላ ተመሳሳይ መስክ የሚሰጥ የሙያ አገልግሎት ግዢ ከፈጸምን ለዚህ ግዢ የአገልግሎቱን የሸጠልን በኢትዮጵያ ነዋሪ ያልሆነ ሰው 15 በመቶ ግብር መክፈል ስላለበት ያን በእኛ በኩል ወይም በእናንተ በኩል ስለሚከፍል ያንን ጥንቃቄ ታደርጋላችሁ ማለት ነው። ስለዚህ አገልግሎቱን ለሚሸጥላችሁ በኢትዮጵያ ነዋሪ ላልሆነ ሰው ወይንም ደግሞ ድርጅት ይህንን የኢትዮጵያን ሕግ አስቀድማችሁ ማስተዋወቅ ይጠበቅባችኋል። ኋላ ላይ የሚነሱ አለመግባባቶችን ከማስወገድ አንጻር ከዚሁ ጋር ተያይዞ የተጨማሪ እሴት ታክስ አዋጅ 1341/2016 ደግሞ በቀጥታ በገዢው ተይዞ ስለሚከፈል ተጨማሪ እሴት ታክስ ይደነግጋል። ይህም የምንገዛው አገልግሎት አንደኛ የተጨማሪ እሴት ታክስ የሚከፈል አገር ውስጥ ግዢው ቢፈጸም የተጨማሪ እሴት ታክስ የሚከፈልበት ከሆነ፣ ሁለተኛ እናንተ ግዢውን የሚፈጽመው ድርጅት ወይም ሰው የተጨማሪ እሴት ታክስ ተመዝጋቢ ከሆነ ለገዛው አገልግሎት የተጨማሪ እሴት ታክስ የመክፈል ግዴታ ይኖርበታል። ይህን ግን የሚከፍለውን የተጨማሪ እሴት ታክስ ለሻጭ አይሰጥም ማለት ነው። ራሳችሁ ይዛችሁ ታስቀሩታላችሁ። ይህም በእንግሊዝኛው ሪቨርስ ታክሴሽን ይለዋል። ስለዚህ ይህንን በቀጥታ በገዢው ተይዞ የሚከፈል የተጨማሪ እሴት ታክስ ይባላል። ይህንንም የ1 ሚሊዮኑን ተጨማሪ እሴት ታክስ 150 ሺህ የምትከፍሉት እናንተ ናችሁ። 150 ሺህ ብር ይዛችሁ ልክ ሌላውን ቫት እንደምታሳውቁት ሁሉ ግብይቱ የተፈጸመው መጋቢት ላይ ከሆነ በቀጣይ በሚያዝያ ወር 150 ሺህ ብሩን ተጨማሪ እሴት ታክስ መክፈል ይጠበቅባቸዋል ማለት ነው። ስለዚህ ስናጠቃልለው ለ1 ሚሊዮን ብር ከኢትዮጵያ ነዋሪ ላልሆነ ሰው አገልግሎት ግዢ ፈጽመን ከሆነ ከሰውየው ላይ 1 ሚሊዮን ብር ስላገኘ 150 ሺህ ብር የገቢ ግብር ይከፍላል ከሰውየው ላይ። ስለዚህ 850 ሺህ ብር ደርሷል። እኛ ደግሞ ግዢውን ስንፈጽም 1 ሚሊዮን ብር ግዢ ለፈጸም ነው 150 ሺህ ብር የተጨማሪ እሴት ታክስ መክፈል ስላለብን ወይም ስላለባችሁ 150 ሺህ ብር ተጨማሪ እሴት ታክስ ትከፍላላችሁ። አጠቃላይ 300 ሺህ ብር የሚከፈል
ግብር ወይም ግብር ይኖራል ማለት ነው። 150 ሺህ ብሩ በኢትዮጵያ ነዋሪ ያልሆነ ሰው ካገኘው ገቢ ላይ የሚከፍለው የገቢ ግብር ነው። 150 ሺህ ብሯ ደግሞ እናንተ የ1 ሚሊዮን ብር ግዢ ስለፈጸማችሁ የምትከፍሉት የተጨማሪ እሴት ታክስ ግብር ነው ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስላል። በቀጣይ ሌሎች መረጃዎች ይዤ እስከምቀርብላችሁ ድረስ መልካም ጊዜ እመኛለሁ።